የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያትን ነው። እነዚህን ሆሄያት በተለያየ መልክ በመቁጠር ድምፃቸውን፣ ቅርጻቸውን ማወቅ ያስችላል ማለት ነው። ስለዚህ ቪዲዮውን ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። ህፃናት ልጆቻችሁን ማስተማር የምትፈልጉ እንዲሁም ደግሞ ለመማር እድሉን ያላገኛችሁ ይህን ኦንላይን ተጠቅማችሁ መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ በመደወል መማርና መከታተል ትችላላችሁ። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ እያንዳንዱን ሆሄ እስከነዝርያው ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛው ከዛ ደግሞ ከሰባተኛው ወደ አንደኛው በመቁጠር ድምፁን፣ ቅርጹን ሊያስለየን በሚችል መልክ እናያለን ማለት ነው። በቀጥታ ወደ ዝግጅቱ ሳልፍ ይቺ የምታዩት ሆሄ ተ ትባላለች። ተ። ስለዚህ ከግራ ወደ ቀኝ ቆጥራለሁ ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ አሁን ደግሞ ወደ ኋላ ስመለስ ከቀኝ ወደ ግራ ስመለስ ደግሞ አሁን ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ታ። እሺ ቀጥሎ ያለው ይሄኛው ደግሞ ቸ ይባላል። ቸ። ይህንም ደግሞ ከግራ ወደ ቀኝ ስቆጥረው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ አሁን ይህን ወደኋላ ስመለስ ደግሞ ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። እሺ ቀጥሎ ያለችኛዋ የ ትባላለች። ይችን ደግሞ ከግራ ወደ ቀኝ ስንቆጥር የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እሺ ወደ ኋላ እመለሳለሁ። ከሰባተኛው ወደ አንደኛው ማለት ነው። ዮ፣ ይ፣ ዬ፣ ያ፣ ይ፣ ዩ፣ የ። እሺ ቀጥሎ ያለህኛው ደግሞ ነ
ከመጀመሪያው ወደ መጨረሻው ስቆጥረው ና ኑ ኒ ና ኔ ን ኖ። እሺ ወደ ኋላ ስመለስ ከሰባተኛው ወደ አንደኛው ማለት ነው። ኖ ን ኔ ና ኒ ኑ ና። እሺ ቀጥሎ ያለችኛዋ ደግሞ ኘ ከመጀመሪያው ወደ መጨረሻው ሰድ ኘ ኙ ኚ ኛ ኜ ኚ ኞ። እሺ ወደ ኋላ ስመለስ ከሰባተኛው ወደ አንደኛው ማለት ነው። ኞ ኚ ኜ ኛ ኚ ኙ ኘ። እሺ ከዚያ ቀጥሎ ደግሞ ይህችኛዋ አ ትባላለች። አ ከመጀመሪያው ወደ መጨረሻው ሲሄድ አ ኡ ኢ አ ኤ እ ኦ። እሺ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ኦ እ ኤ አ ኢ ኡ አ። እሺ ቀጥሎ ያለችኛዋ ደግሞ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ሲሄድ ከ ኩ ኪ ካ ኬ ክ ኮ። እሺ ወደ ኋላ እመለሳለሁ። ኮ ክ ኬ ካ ኪ ኩ ካ። እሺ ቀጥሎ ያለችኛዋ ደግሞ ከሀ ትባላለች። ሀ ከመጀመሪያው ወደ መጨረሻ ወይም ደግሞ ከግራ ወደ ቀኝ ሲሄድ ሀ ሁ ሂ ሃ ሄ ህ ሆ። እሺ አሁን ደግሞ ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለህኛው ደግሞ ወ ይባላል። ወ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ሲሄድ ወ ው ዊ
ዋ ዌ ው ዎ። እሺ ወደ ኋላ ስመለስ ዎ ው ዌ ዋ ዊ ው ዋ። እሺ ቀጥሎ ያለህኛው ደግሞ ይሄኛው ዘ ይባላል። ዘ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ስንቆጥረው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ዞ ዝ ዜ ዛ ዚ ዙ ዘ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ማወቅ ትችላላችሁ ማለት ነው። የሆሄውን ድምፁን፣ ቅርጹን አወቅን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ እንችላለን ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን